ሸይጣን እንዳይቀርብህና እንዲሸሽህ እንዲፈራህ ከፈለክ ይህንን ቀላል ዚክር ካነጋህና ካመሸህ በኋላ ማለትህን እንዳትረሳ። ይህም ቀላል ዚክር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። ሸይጣን ማለት ለሰው ልጆች ቀንደኛ ጠላታቸው ነው። ሸይጣን ማለት የሰው ልጆችን ወንጀል ላይ እንዲወድቁ የሚያደርጋቸው ነው። ሸይጣን ማለት የሰው ልጆችን እሳት ውስጥ የሱ ጓደኞች እንዲሆኑ የሚፈልግ ነው። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ፊ የውሚን ሚአተ መራ፣ በቀን ውስጥ 100 ጊዜ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ አሉ። ተመልከቱም እንዳውን ካነት ለሁ ዐድለ 10 ሪቃብ 10 ባሪያ ነፃ እንዳወጣ ይቆጠርለታል። ወኩቲበት ለሁ 100 ሐሰነ 100 መልካም ስራ ለሱ ይጻፍለታል። ወሙሕየት ዐንሁ 100 ሰይአ 100 ኃጢአት ወይም ወንጀል ይሰረዝለታል። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊከ ሐታ ዩምሲ፣ በዚህ ቀን እስከሚያመሽ ድረስም ከሸይጣን መጠበቂያ ይሆነዋል ወይም ከሸይጣን ይጠበቃል። ሸይጣን አይቀርበውም ማለት ነው። ወለም ያእቲ አሐዱን ቢአፍደለ ሚማ ጃአ ቢሂ ኢላ አሐዱን ዐሚለ አክሰረ ሚን ዛሊክ፣ ከዚህ በላይ የሰራ ሰው ካልሆነ በቀር ወይም ከዚህ በላይ ይህንን ዚክር ያለ ሰው ካልሆነ በቀር ማንም ከመጣበት የተሻለ ነገር ይዞ አልመጣም አሉ ዐለይሂ ሰላቱ ወሰላም።